ሰላም የቲክቶክ እና የፌስቡክ ጓደኞቼ እንደምን አላችሁ? ዛሬ የማሳያችሁ እጅግ በጣም ውስጤን ከማረኩኝ ቦታዎች አንዱ ነው። የእናታችን የቅድስት ክርስቶስ ሰምራ ቤተ ክርስቲያን ነው። እጅግ ያማረና ደስ የሚል ቦታ ነው። ይህ ቦታ እውነት ደስ ይላል። ይህ ድንጋይ ተቆልሎ የምታዩት ድንጋይ ሰው በህመም ምክንያት ወደ ቁልቁለቱ ወይም ወደ ቤተ ክርስቲያኑ መውረድ ባይችል እዚህ ጋር ጸሎቱን አርግቶ ቢመለስ እናቴ ክርስቶስ ሰምራ ጸሎቱን የምትቀበልበት ቦታ ነው። እና እንደምታዩት ይህ ቦታ እጅግ ያማረና ደስ የሚል ቦታ ነው። ተራራው፣ ቁልቁለቱ፣ አየሩ፣ ብዙ ነገሩ ደስ ይላል። እውነት እላችኋለሁ ብዙ ነገር በህይወታችሁ የከበዳችሁ ሰዎች እና በህይወታችሁ ግራ የገባችሁ በአጋንንት የታሰራችሁ ሰዎች ወደ እናቴ ወደ ቅድስት ክርስቶስ ስፍራ መጥታችሁ እውነት የልባችሁ መሻት የምትፈጽምላችሁ ቦታ ነው። መጥታችሁ የልባችሁን ብትነግሯት እናቴ ቅድስት ክርስቶስ ሰምራ የልባችሁን የምትፈጽምበት ቦታ ነው። ይህ ቦታ አሰላ ደነባ ተብሎ ይጠራል። ከአሰላ ከተማ ብዙም አይርቅም። ወይ በሀብትዬ ወይ በአርሴማ ያስኬዳል። እውነት እናቴ ቅድስት ክርስቶስ ሰምራ እንኳን ለሰው ልጅ አጋንንትን ከእግዚአብሔር ጋር አስታርቃለሁ ያለች ነች። እና እውነት ጸሎታችሁን ትስማ እላለሁ። በጣም ደስ የሚል ቦታ ነው።